ደህና ዋላችሁ? እንዴት ዋላችሁ? ያሪ መስጊድ ደህና ዋላችሁ? አንተ ማነህ? ማነህ? አንተስ ማነህ? እኮ ማነህ? ረገዲያ ጎጃም ነው የምንስዋ አንድ አማራ በለየው ምናፍጠኛ ያበራደ አማራ 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 እግዚአብሔር የምሬድ ነው የምላችሁ። የሆነ አማራ የሚለው ስሙ ራሱ ሜንሽን ሲደረግ ሰውነቴ እንዴት ነው የሚነዝረኝ? እግዚአብሔርን ከኪዘራፍ የሚለው ቃላት የት የመጣ ነው? ፈሪና ጀግና የዘመተ ሚለይበት ነው። አረ ወይ ሁሉን ቃል በቃል ሰላም 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 ዩቲዩብ እንዴት ናችሁ? ጠጃ ወይም እርገጣቸው ነኝ። ዛሬም እንደተለመደው በሌላ አዲስ ቀውጢ ሚውዚክ ሪአክሽን ቪዲዮ ተመሰመተናል። ዛሬ እንግዲህ ሪአክት ማድረግላችሁ የተዋቸው አዳነ አዲስ ሚውዚክ ነው። ዘንድሮ ይሰኛል። ሲዝናል ነገር ነው ይመስለኛል አይ ቲንክ። ምክንያቱም ቲክቶክ ላይ ሰምቻለሁ ቻሌንጁን ላሰማችሁ። ደህና ዋላችሁ? እንዴት ዋላችሁ? ደህና ዋላችሁ? እንዴት ዋላችሁ? ደህና ዋላችሁ? ደህና አደራችሁ? እናንተ አታውቁኝ እኔ አላውቃችሁ። ወንድ አባቱ መጣሁላችሁ። አንተ ማነህ? ማነህ? አንተስ ማነህ? እኮ ማነህ? ረገዲያ እየነደደኝ እየበሰጨኝ እየበገረኝ አረመለውን አንተ የምን ጎንደር ነው? የምን ወሎ ነው? የምን ጎጃም ነው? የምን ስዋ አንድ አማራ በለየው ምናፍጠኛ ምን አልኩኝ አማራ ይቺ ፓርት ተቆርጣን ምናምን ነበር የሰማኋትና ላይክ መቼ እንደሚለቀቅ አላወኩም ነበር። ዩቲዩብ ላይ ስገባ ከተለቀቀ 4 ሰዓት ሆኖታል ይላል። 2400 ቪው አለው። ላይክ ሳዮ I was like no I have to do it now አሁን ሪአክት ማድረግ አለብኝ ምናምን ብዬ አየሁት። አሁን ሪአክት እናደርገዋለን። አሪፍ ወኔ ቅስቃሽ እንደሚሆን አልጠራጠርም። እናየዋለን። ይመቸናል። ላይክ እናደርገዋለን፣ ሼር እናደርገዋለን። ሰብስክራይብ ማድረጋችሁ እንዳትረሱ። ጋስ እንደነገርኳችሁ ነው ላይክ ቻናሉ ከ7 ወይ ከ8 ወር በኋላ ተመልሼ እንዳዲስ ስለጀመርኩበት እንዳዲስ ነው እኔን እንትን እያደርገኛለሁ እየለመደኛለሁ። ገና ምንም እንትን አይደለም፣ በቃ እየታየ አይደለምና ፕሊዝ ሁላችሁም እንዳያችሁት ላይክ ማድረጋችሁ እንዳትረሱ። ፕላስ ደግሞ ሼር እያደረጋችሁ ሸረኞች ናችሁ አላልኩም፣ ሼር እያደረጋችሁ ነው ያልኩት። ለማንኛውም ወደ ሪአክሽን ቪዲዮ ዘንድሮ ተዋቸው አዳነ እግግግግ ይቀጥላል። ቀጥም ስሙ ደህና ዋላችሁ? እንዴት ዋላችሁ? ያሪ መስጊድ ደህና ዋላችሁ? ያሪ መስጊድ እንዴት ዋላችሁ? አልሐምዱሊላህ ደህና አደራችሁ? እናንተ አታውቁኝ እኔ አላውቃችሁ። ወንድ አባቱ መጣሁላችሁ። አንተ ማነህ? ማነህ? አንተስ ማነህ? እኮ ማነህ? ረገዲያ አባቴ በቃ እንደዛ አይነት ሚውዚክ ነው የምንፈልገው። ከዚህ በኋላ አንሰማም። ይቀልዳል እንዴ? እየነደደኝ እየበሰጨኝ እየበገረኝ አረመለውን አንተ የምን ጎንደር ነው? የምን ወሎ ነው? የምን ጎጃም ነው? የምን ስዋ አንድ አማራ በለየው ምናፍጠኛ ያበራደ እኔ በቃ እኔ አላቅም። እግዚአብሔር የምሬድ ነው የምላችሁ። የሆነ አማራ የሚለው ስሙ ራሱ ሜንሽን ሲደረግ ሰውነቴ እንዴት ነው የሚነዝረኝ? እግዚአብሔርን በቃ እንደዚህ አይነት ሚውዚክ ልቀቁልን አቦ። ምን አልኩኝ? አማራ እኔ አላቅም። እኔ የሚሰማኝ ስሜት እናንተ ቢሰማችሁ በጣም ደስ የሚለኝ በፈጣሪስ። ለማንኛውም እስኪ እንቀጥል። ተቤት በለኝ ወየበልና መሞት ይቁም አንድ ሁንና ከኪዘራፍ የሚለው ቃላት የት የመጣ ነው? ፈሪና ጀግና የዘመተ ሚለይበት ነው። አረ ወይ ሁሉን ቃል በቃል ሀብትና ሱሪ ስር ይጠይቃል። ሀገር በልቡ ህዝብ እየሞተ ገዳዩን ገሎ እያቃተተ ዲሽቃ መትረጊስ ሚማርከውን የጦሩን ጀግና ማናሉ ሰሞን ባኖ እንደግማታለን ይችን ስንኝ ያቃተተ ዲሽቃ መትረጊስ ሚማርከውን የጦሩን ጀግና ማናሉ ሰሞን ባኖ
መልእክቱን ግን እዚች ጋር በደንብ አጥብቃችሁ ያዙ። አንድነት በነገራችን ላይ እግዚአብሔርን ነው የምላችሁ አንድነታችን ባይሸረሸር ኖሮ ያ ሁሉ ውጣ ውረድ ባይከር ኖሮ ምን ያለ ርቀት መሄድ እንደሚቻል ኢትስ ክሊር። አሁን እየጎተተን ያለው ነገር እሱ ነው። በጣም ብዙ ጎጠኛ ልጆች ከሁሉም አካባቢ ተፈርተዋል። እኔ ኬት እንደመጡ ራሱ አይ ሃቭ ኖ አይዲያ። ላይክ ወይ ተናግረው የሚያሳምሩ አይነት ሰዎች አይደሉ። በቃ አካባቢ ይመርጣሉ መሳደብ። ሶ ይሄ ነገር እኛ አውቃለሁ እነሱ በአረብ ሀገራቶች በዩሮፕ በቃ በዩናይትድ ስቴትስ በተለያየ ሀገራት ያሉ ናቸው። ምናቸውም አይነካም፣ ግን እየተሰቃየ ያለው ወገናችን ነው። ሶ ላይክ አውቃለሁ ልዩነት ምናምን አለ፣ ግን ልዩነታችን አንድ ከመሆን ምንም ሊያግደን አይገባም። መሬት ላይ ያሉትን ኢቭን ዶ ላይክ እኛ የሆነ የማይመችን ፓርቲ ቢኖር ራሱ ያን ነገር ዋጣ አድርገን እዛው መሬት ላይ ያሉት ፋኖች ተነጋግረው እንዲፈቱ ማድረግ። በጣም በቃ አሁን እየበጠበጠ ያለው ውጭ ያለው ዲያስፖራ ነው። በቃ አንደኛው ከአንደኛው ወገን ይወጠራል፣ አንደኛው ከአንደኛው ወገን ደግሞ for sure like I'm 100% sure ይሄ ነገር ተቀርፎ አንድ ይሆናሉ። just watch of course ጊዜ ሊወስድ ይችላል። of course like ብዙ sacrifice የሚደረጉ ነገሮች ሊኖሩ ይችላሉ፣ ግን አንድነታቸው የማይቀር ነው። just watch እንቀጥላለን። ዘንድሮ የምን ድርድር የምን ሽንገላ የምን ቀጠሮ ይለይልናል እንጃ ዘንድሮ የወንዶች የወንድ ማርከሻ ወንድ አለ ጀግና የመጨረሻ የፈረስ ጭራ ተቆጥሮ ያለው ስሪ ወዳለ አይወለድ የፋኖ ታሪክ ተነግሮ ያለ የኢትዮጵያ ልጅ የነብሩ ጅራት ሀገር ይመራል በስነ ስርዓት ሲር 30 ሲመለስ 60 እየተረገጠው መሬቱ ከሳ ሲያዩት ለስላሳ ሲተኩስ ነብር አረ ነብርስ ፋታ ይሰጣል የአማራይቱ ልጅ ያበለው ሰይጣን የአማራይቱ ልጅ በላንተ። በጣም ደስ ከሚለው ነገር ውስጥ ምን መሰላችሁ? ይሄ ልጅ እዛው መሃላቸው ላይ ያለ like ፈነኑ አብሯቸው ያለ ልጅ ነው። ሶ ዳር ላይ ሆኖ እንትን የሚል አይደለም። እዛው ላይ የሚሆነውን like እያንዳንዱ ሲቹዌሽን የሚያውቅ ልጅ ነው። አብሮ እዛው ዋጋ እየከፈለ ያለ ልጅ ነው። ሶ እንደዛ ሲሆን በሚገርም ስሜት ነው እየተጫወተው ያለው። የቦጅባጃ ልጅ እውቀት ብዘራ ጫካ መንጥሬ ፍሬ ባፈራ ቅጠል ከመልበስ ማሪ ባደርስ ጠምቆ ማጠጣት እርሻን ባወርስ አፈር ቆፋሪ ጥበብ ቀማሪ ብሎ ሰደበኝ አምላኩን ፈሪ። አረገና ነው ወይ ጉድ! እስኪ ልድገመው። ይቺን ፓርት በድገም እፈልጋለሁ። ጠምቆ ማጠጣት እርሻን ባወርስ አፈር ቆፋሪ ጥበብ ቀማሪ ብሎ ሰደበኝ አምላኩን ፈሪ። አረገና ነው አገር ምሩልን ብለን ያላቸው ከሰው አብልጠን የመረጥናቸው ከሞት ጋር ታግለን ያሻገርናቸው የዘር ምጥ ሆነው መሸሸጊያቸው ዘምተው አያውቁ ወይ አልታጠቁ ታሪክ አያውቁ ወይ አይጠይቁ የሐሰት ትርክት እየጠመቁ ከእኛ ሲጣሉ ቀድመው ወደቁ። በቃ እንደዚህ እግዚአብሔርን እምላችሁ ይሄ ራሱ ዘፋኖቹ አንድ ስቴፕ ነው። በቃ በጣም ወኔ ቀስቃሽ የሆነ በዛ ላይ መልእክቱ አንድ ከፋፈል አንድ እንሁን። like it's clear bro like I'm gonna tell you this right now like ታምር ቢፈጠር ምድር ላይ ያሉ ፋኖች አልቀው አንድ ቢቀር ራሱ I'm gonna support like አንድ የቀረውን ፋኖ ነው ሰፖርት የማደርገው bro what like dead ass bro ወይኔ ኦፍ ኮርስ በጣም ገራሚ ሚውዚክ እንደነበር like መናገር የምትችሉት ነገር ነው። ሶ አይ ሆፕ ኮፒራይት አይዘው፣ ምክንያቱም like አንዳንዴ በጣም እንትንልና ኢሞሽናል ሆነና like ፖስት አላደረገው። ሶ ዩቲዩብ አልጎሪዝሙ ምንድነው ምንድነው ብቻ በተወሰነ ጋፕ እያቆማችሁ አስተያየታችሁ መስጠት አለባችሁ። እኔ ግን like ለመጀመሪያ ጊዜም ስለሰማሁት በቃ መቱን ነበር ስሰማው ነበርና
ለማንኛውም አይ ዶንት ኬር ዩቲዩብ ኮፒራይት ቢይዘው ራሱ አይ ዶንት ኬር። ብቻ እየገባችሁ ለልጁ በደንብ ይዩለት። አዲስ ነው ከተለቀቀ እንደነገርኳቸው ገና 4 ሰዓት ነው የሆነው። እየገባችሁ ብታዩለት ደስ ይለኛል። እኔ አይ ፐርሰናሊ በጣም ነው የተመቸኝ። ሰው ልጁን ኦልሬዲ ሰብስክራይብ አድርጌዋለሁ፣ ላይክ አድርጌዋለሁ። ሰው በራሱ ዩቲዩብ ቻናል ስለሆነ ደግሞ እየገባችሁ ላይክ አድርጉለት፣ ሰብስክራይብ አድርጉለት፣ የምትችሉ ከሆነ ሸር አድርጉለት። እኔ የመጀመሪያውንም ሸር አድርጌለታለሁ ክላልኝ ነው ምናምን እናገራለሁ ክላልኝ። ሌሎችም አሉት እነሱን ፌስቡክ ላይ ከ34 ሺህ በላይ ፎሎወር ስላለኝ እዚያ ጋር በደንብ ሸር አድርጌለታለሁ። አሆፕ ይሄ ራሱ የተወሰነ ያግዘዋል ይመስለኛል። አላቅም ላይክ የተወሰነ ሰው እንትን ካለለት እኔ ቤት ያላችሁ እየገባችሁ እዩለት። ነው እዛው ዋጋ እየከፈለ ያለ ልጅ ነው አብሯቸው። ሞጣ ላይ የሆነ ቀን ገብቶ ነው ያየሁትና እንደውም የተወሰኑ የሰሟቸው ግጥሞች አሉ እዛ ሞጣ ላይ ሲገጥማቸው የነበሩ። ለማንኛውም ልጁ በጣም አቅም ያለው ልጅ ነው። ተዋቸው፣ ይመችህ። አይ ሆፕ ድላችሁ በቅርብ ይሆንላቸዋል። ከዚህ ሁሉ ሰቆቃ ወጣችሁ ደግሞ በድል ሞቅ ደመቅ ያለ ሚውዚክ እንደምታረሸርሽር እርግጠኛ ነኝ። ለማንኛውም የመቻቸው። ቀጣይ በሌላ ቪዲዮ እስከምንገናኝ ፒስ አውት።